የሰርጉ ስነ ስርዓት ሊጀመር ጥቂት ሲቀረው በመድረክ ላይ የቆመ አንድ ሰው በከፍተኛ ድምጽ እንዲህ ሲል አወጀ። በዚህ ጋብቻ ላይ ምንም አይነት ተቃውሞ ያለው ሰው ካለ እባካችሁን አሁኑኑ ግለጹልን የሚል ጥያቄ አቀረበ። ልክ በዚህ ቅስፈት ከኋላ በኩል በመጨረሻው ረድፍ ላይ ተቀምጣ የነበረች አንዲት ቆንጂዬ ልጅ ትንሽን ሕፃን በእቅፏ ላይ ይዛ በድንገት ሰዎቹን ገፈታትራ ወደ መድረኩ ፊት ለፊት መጣች። እሷን ሲያዩ በስፍራው የነበሩ ሰዎች ሁሉ ደነገጡ። ሙሽራዋ ልጅቷን መድረክ አጠገብ እንዳየቻት ምንም ሳታመነታ ሙሽራውን በኃይል በጥፊያ ጮለችው። የሙሽራዋ አባት ዱላ ፍለጋ ወደ ውጪ ወጣ። የሙሽራዋ እናት እዛው መድረኩ ላይ ራሷን ስታ በድንጋጤ ወደቀች። ሚዜዎቿ ሙሽራውን መጥፎ ነገር መናገር ጀመሩ። አማቾቿም እጃቸውን መሰብሰብ ጀመሩ። ታዲያ ቅሬታ አላቸው ብሎ የተናገረው ሰው መድረክ ላይ ቆሞ ሰዎችን በግርምት እየተመለከተ ወደ ልጅቷ ጠጋ ብሎ ልጄ ምንድነው ችግርሽ ብሎ ጠየቃት። ልጅቷም እንዲህ ስትል መለሰች፣ አጎቴ ከኋላ በኩል ያለው የንፋስ ማስገቢያ ቬንቲሌሽን ስለማይሰራና ሙቀቱ በጣም ስላስቸገረና አንተ እዚህ ጋር ወጥተህ የተናገርከው ነገር በደንብ ስላልተሰማኝ በተጨማሪ ደግሞ ሙሽሮቹን ፊት ለፊት ማየት ስለፈለኩ ያልካውንም ለመጠየቅ እንዲሁም ሙሽሮቹ በደንብ እንዲታዩ ነበር ወደፊት የመጣሁት ብላ ተናገረች። ያን ጊዜ ነበር ታዲያ ሁሉም ሰው ስህተቱን ተረድቶ የእፎይታ ትንፋሽ የተነፈሰው። ወዳጅ ሆይ በዚህ ዘመን ማህበራዊ ሚዲያው በአብዛኛው በስሜት የሚነዱ ሰዎች መድረክ ሆኗል። ሰዎች የነገሩን እውነታ በደንብ ሳያውቁ መጥፎ ነገር መናገር ይጀምራሉ። አንዳንዶች እጃቸውን ይሰበስባሉ፣ አንዳንዶች ደግሞ መሳደብ ይጀምራሉ። አንዳንዶች ደግሞ ዝም ብለው ከመሬት ተነስተው ዛቻና ማስፈራሪያን ሲያነሱ እንሰማለን። ስለዚህ ሁልጊዜም ጥንቁቅ ይሁኑ፣ ንቁ ይሁኑ፣ በማንም ቅስቀሳ አይሸበሩ፣ አይውደቁ። እናም ሁልጊዜ የራሱን ማስተዋል ይጠቀሙ ሲል አንድ ማሜ የተባለ ግለሰብ እንግዲህ ያጋራኝን ሐሳብ ነው ወደ እናንተ ያቀረብኩላችሁ። እንግዲህ ሐሳቡ በዚህ ዘመን በሶሻል ሚዲያ ላይ ከሚታዩ ነገሮች ጋር በደንብ ቁርኝነት ስላለው ለእናንተም ላጋራችሁ ብዬ ነው። እንግዲህ ያው እኔም ሶሻል ሚዲያ ላይ አክቲቭ የሆንኩ ሰው ስለሆንኩኝ ይሄንን ነገር ስለታዘብኩትና የሱ ሐሳብ በእጅጉ ስለገዛኝ ለእናንተም ትምህርት ይሆናል ብዬ ነው። እንደሚታወቀው ማህበራዊ ሚዲያ ላይ የሆነ ሰው ብድግ ብሎ እሱ እንዲህ ነው ስላለው አካል ወይም ደግሞ ተቋም ሊሆን ይችላል፣ ድርጅት ይሆናል፣ በማስ ወይም ደግሞ እንደ መንጋ ሁላችንም አንድ አይነት ነገር እናወራለን። ከዛ ሌላ አካል ደግሞ የሆነ ነገር ሲያወራ እዚህ ጋም ትክክል እዛ ጋም ትክክል የምንል አካላቶች አለን። የምንሰማውን ነገር በመረጃና በማስረጃ ማዳመጥ አለብን። የሆነ አካል የሆነ ነገር ሲል እስኪ ምንድነው ማስረጃ ብሎ ነቃ ብሎ መጠየቅ ቢቻል ስተትን መቀነስ ይቻላል። እንደ ማስተማሪያ በቀረበው ሰርግ ላይ እንግዲህ ሰውየው በዚህ ሰርግ ላይ ተቃውሞ ያለው ሰው ወደፊት ይምጣ በሚል ሰዓት ያቺ ሴት ግን ያለው ነገር ስላልተሰማት ነው ወደፊት የመጣችው በዛው ሙሽሮቹን ለማየት እንጂ እሷ ወደፊት በመትመጣ ሰዓት ግን አካባቢው ላይ ያለ ሰው ግን ምንድነው ተቃውሞሽ ምንድነው ችግርሽ ብሎ የጠየቃት አካል የለም። እሷ ወደፊት ልጅ ይዛ በመምጣቷ ይሄኔ ሙሽራው በድብቅ ያገባት ሚስቱ ናት ጭራሽ ልጅም አለው ብለው ሰው እዛ ጋር ገና ከሷ አፍ ሌላ መረጃውን ሳይሰማ የራሱን ድምዳሜ ሰጥቶ ነው አባትየው ዱላ ፍለጋ አንዳንዱም ወደ ኃይለ ቃል የገባው ሙሽሪትም ሙሽራውን በጥፍ የመታቸው ገና ሳይሰሙ ነው እንግዲህ። ስለዚህ እንዲህ ያለው ነገር ነው እንግዲህ ማህበራዊ ሚዲያ ላይ በብዛት የምናየው። የሆነ አካል በጥላቻ የሆነን ሰው ስም ሲያነሳና እከሌኮ እንዲህ ነው ሲል እንዲህ ያልከበት ምክንያት እስኪ ማስረጃ ወይም ደግሞ ብድግ ብሎ እያለቀሰ የሆነ ሰው እንዲያረገኝ ሲል እንዲያረገኝ የምትለው አካል ያረገብህን ነገር እስኪ በማስረጃ አሳየን የሚል አካል የለም። ተናጋሪውን ሰው ብቻ ነው የሚያምነው፣ ለዛውም ደግሞ ያለ ማስረጃ ዝም ብሎ ያወራውን ብቻ ነው የሚሰማውና ይሄ በዚህ ዘመን ላለን ሰዎች እያዝናና ትምህርት ይሰጣል ብዬ ስላሰብኩ ነው ወደ እናንተ ይዤላችሁ የመጣሁት። እንዴት አያችሁት የዛሬውን ፕሮግራም? ሐሳብ አስተያየታችሁን ከስር ጻፉልኝ። የእናንተው ይላ ነበር። መልካም ጊዜ።